ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 እስከ 12 የሰማን ነገር ማን አምኖሃል? የእግዚአብሔርስ ክንድ በማን ተገልጧል? በፊቴ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበትም የለም፣ ብናየውም ጊዜ እንድንወደድ ዘንድ ደምግባትም የለም። የተናቀው በሰውም የተጠላ የሕመም ሰው ደዌንም የሚያውቅ ነው። ሰውንም ፊት እንዳይሰውርበት የተናቀ ነው፣ እኛንም አላከበረንም። በእውነት ደዌን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረን ቆጠረን። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በራሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችንም እንደ በጎች ተቀዝዘን ጠፋን፣ ከእኛም እያንዳንዱ ወደ ገዛ መንገድ አዘነበለ። እግዚአብሔር የሁላችን በደል በራሱ ላይ አኖረ። ተሰቃየሁ፣ ተጨነቅሁ፣ አፍንም አልከፈተም። ለመረዳት እንደሚነዳ ጠቦት በሻለቶቹ ፊት ዝም እንደሚል በግ እንዲሁም አፍንም አልከፈተም። በአስጨነቀና በፍርድ የተወሰደ ስለ ሕዝብም ኃጢአት ተመታትቶ ከሕያዋን ምድር እንደተወገደ ከትውልዴ ማን አስተዋለ? ከክፉዎችም ጋር መቃብር አድርጎአልና ከባለጠጎችም ጋር በሞት ሆነንም ግፍንም አላደረገም ነበር፣ ተንኰልም በአፉ አልተገኘበትም ነበር። እግዚአብሔር በደዌ ደቀቀ ዘንድ ፈቀደ። ነፍስንም ስለ ኃጢአት መሥዋዕት ካደረገ በኋላ ዘርንም ያያል፣ ዕድሜንም ይረዝማል። የእግዚአብሔር ፈቃድ በእጁ ይከናወናል። ከነፍስም ደክም ብርሃን ታያለች፣ ደስም ይላታል። ጻድቅ በባሪያው በእውቀቱ ብዙ ሰዎች ይጸድቃል፣ ኃጢአተኞችንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮ ይከፋፈላል። ነፍስን ለሞት አሳልፎ ተሰጥቶአልና ከዓመፀኞችም ጋር ተቆጥሮአልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ዓመፀኞችም ማለደ።